30 ደቂቃ በላይ ያለማቋረጥ መቀመጥ በካንሰር ህመም የመሞት እድልን እንደሚጨምር አዲስ ጥናት አመላከተ። ቀድመሽ ከሰጠሽውማ በቃ ሰርግ የሚባለው ነገር እርሺው ምናምን ነው ያሉት። እንደዛ ብሎ ነገር ደስ ይላል። ርብቃ አስቀልዋ ምን ተገኘ? ለገባ ነው አስቀልዋ። እኔ ደስ እንዳለኝ ሀገር ሁሉ ደስ ይበለው። ለገባ ነው በቃ ብስሮ እና አሁን ምን ቀረ? ባልያው ያለ ባልታገቢ ከ30 ደቂቃ በላይ ያለማቋረጥ መቀመጥ በካንሰር ህመም የመሞት እድልን እንደሚጨምር አዲስ ጥናት አመላከተ። እድልን እንደሚጨምር አዲስ ጥናት አመላከተ። እባክህ ፈጣሪ እባክህ ትንሽ አቆየኝ። እኔ ገና ልጅ ነኝ፣ ምንም አላየሁም። ስለማልፈልግ እኮ ነው እንግዲህ የህዳሴው ግድብ ቤት ይገኛል። ግብጽ አንቺ ካዲ ባንዳ ጆርዳን ነው ግብጽ ጭራሽ በአረብኛው ጆርዳን ነው። ኦኬ በአማርኛው ደግሞ ግብጽ የህዳሴ ግድብ ቤት ይገኛል። የህዳሴ ግድብ አፋር ክልል ይገኛል። አፋር እንጎንደ የታላቁ ህዳሴ ግድብ ቤት ይገኛል። ትግራይ ነው የሚገኘው። የህዳሴ ግድብ የት ነው ያለው ወይንም የት ነው የሚገኘው? ጉባ የት ነው ጉባ? ወደ ጉባ የት ክልል? ወደ ቤሻንጉል ፉ መስቀል አሌክስ ወይኔ እና እንግዲህ የሚበጣረቀው ጀለስ ምናምን የሚሆን ቡና አስገብተናል። እነሱ እንግዲህ ሰሞኑን ወደ ማከፋፈሉ ሂደት ነው የምንገባው። እንግዲህ እንደምታውሱ ደግሞ ማሳደገው ልጅ እኔ ነኝ ያሳደግኩት እዚህ ያደረስኩት። ወጠረገት ልቀቂው። ምን አባያስ በጠረቀሃል አንተ? ስሚ ሱፉ ኪራይ ነው፣ መኪናው ደግሞ ሹፌር ነው፣ ተቀጥሮ ነው የሚሰራው። አለቃውን እየጠበቅን ነው አንቺን ያስገባሽ እዚህ ጋር ማለት ነው። ገብቶሻል አይደለ? አንተ እኔ ጓደኛህ ብቻዬን ደግሞ እኮ ላያረግልህ ነበር እኮ እንዴ በውሸት። አንቺም ደግሞ ጥቅም አይተሽ መኪና አይተሽ ምናምን አትታለኝ። ሲገዛው የታባ ጎልዲጋ የኔ እናት ምን አጠፋሽ? ፈርታ ነው። ምንም እኮ አላረገች። በነካጃችሁ ደግሞ ሎሽን ያለበትን ቦታ ቢያሳዩት ግርሲልን ምደዋል የሰረዘርክበት ከሻይ ባንተ ከሻዱ ታውቃለህ ወይ? የማንም ልክም የሰው ልክ እቀል ማንዶ ታውቃለህ? ጸኮሬ መጥቼ እለጥጣለሁ ይስማማኛል። እንዴ ሚሊዮነር ወይ ደግሞ ቢሊዮነር የሆነ ከ300,000 በላይ ሜክ የሚያደርገው good for him ባንክ አካውንት በሚሊዮን የሚቆጠር ነው። ሴቶች ብር አምባር ሳይኖራችሁ እንዴት ነው ብር አምባል የምትፈልጉ? እንዴት ሆኖ አፋዳው የሰፈር ይዋ የጋሽ ከበደ ልጅ ነሽ አይደለ? እኔን ሳይቀር ኮርኩሞ ያሳደገኝ አባቴ ነው። ይገርምሻል። አሁን ላይ ግን ካንቺ አባት ጋር ጎንና ጎን ቆመን ስንታይ እኩያሞች እኮ ነው ምን መስለው። ማለት አባቴ እኩያ አይደለም እንዴ መስሎሽ? እኔ ታዝዬ እኮ አንቺ ዳዴ ነበር ያን ያሉ እኔና አንቺ እድሜ ልዩነት ልጅ ፈለጌ ነው። ትንሽ በቴና አይተሽ ምናምን ሸውዶሽ ሊሆን ይችላል። ይሄ እድሜ ሳይሆን ጸጋ ነው። ደግሞ እንዳልሽ ነው ትልቅ ሰው በሆነ አልጠራም። እድሜ ቁጥር እኮ ነው። ደግሞ ከዘመኑ ቂጡን ከጣለ ዱርዬ ወጣት እኛ መጠጥ ያለው እንሻላለን። ለምኑም እሱ ነት ብለዋል። አሁን የዘንድሮ ሴቶች ግን በጣም ነው የምታስገርሙኝ። ከመኑ የባህር ዳርቻ ላይ እንደምትጠልቁ ፀሐይ እኮ እንደሚያምርባችሁ። በተለይ አንቺ ለዚህ ሰፈር ሶማ ተመቸሹ። ይሄን ግን ከቃጫ ተሰርቶ ቂቤ እንደጠጣ አለንጋ ጥፍ ዘርጋ ሚል ሰውነት በነጻያጭ ተመችቶታል እኮ። አንቺ የነባር እስቲ አስከፊያቸው እስቲ። እሺ አስከፍላል። በነገራችን ላይ ፀሐይና ጨረቃ ተማክረው ሊያስገድሉሽ እንደሆነ እኔ በጆሮዬ ሰምቻለሁ ነው የምልሽ። እንዴ ለምን እንዴ? ከነሱ በላይ ያበራች ስለሆነ ነው። ከተማው ላይ ከሩቅ ስትታይ እኮ ማለት ነው ሰው ሳትሆኚ የሰማይ
ከዋክብቶች ልብስ ለብሰው እየተራመዱ ነው የሚመስለው አንቺ የሰው ፓኬት እኔማ ፈጣሪ ለምሳሌው ላይ ፈጠረሽ ነው የሚመስለኝ ቁንጅና ማለት እንደሷ ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ ወይ አመሰግናለሁ እኔ ምን እንደምፈልግ ታውቂያለሽ እንደ ጧቷ ፀሐይ ጨረር ረፍ ብለሽብኝ ቢያምርብኝ ደስ ይለኛል ይሄ እንደ ሰጎን ላባ የለሰለሰው መዳፍሽ እኮ ይሄ ጺሙን ተላሽቶ ሻክር እንዳላገጭ የሻከረው እጄ ላይ ሲያርፍ እንጥሌን ነዘረኝ እስካሁን እንዳላገባው ነው ትዝ ያስባልሽኝ ዛሬ ለምን እስካሁን ሳያገቡ እናንቱ ታቲያ ያልቆረስኩትን ዳቦ አልበላም አሻፈረኝ ብዬ ነው እስካሁን ያላገባሁት ይገርምሻል ማለት አልገባኝ እያደር ነው የሚገባሽ እሱ እንኳን ተው እኔ ምንሽ ለምን በቃቲም ቤት ሰሞኑን መሳም በላለን እንጫወታለን ከመሸብሽ ደግሞ ያው ቤትሽ ነው ታሪያለሽ ምናምን ብቅ በይ እስቲ እሺ ብቅ በይ በቃ ብቅ ጥልቅ ብቅ ጥልቅ ሰምና ወርቆ አየር ላይ ነገር ቀድመሽ ከሰጠሽውማ በቃ ሰርግ የሚባለው ነገር እርሺው ምናምን ነው ያሉት እንደዛ ብሎ ነገር የለም እንዲህ ቢያቸው እንዴት ነው ሳይቀምሰው ሰርጉን የሚደግሰው ቢያቸው የዛኔ ይገባቸዋል አለቀ አያችሁ ወንዱ ብቻ አይደለም የሚያስቸግረው ሴቶቹም አስቸጋሪ ያሉ እንደዚህ ወይኔ ሞዳስ ልጅ ትችላለህ ይጠመዳል ሰላም ትላታለህ ሃይ እሺ እንኳን አብሮ አደረሰ ታዲያ ለምንድን ነው የምትሽከረመው አልሽ ኮረኮም ኩምኩም አልሽ ኮረኮስ ኩምኩም ምን ያልክ ነው አይ ዝም ብዬ ነው እንደ ዝም ብዬ ነው ለምንድን ነው የምትሽከረመው አልሽ ኮረኮስ ኩምኩም አንተ መሞት አይገባም መሰቀል አይገባም ወይኔ ወይኔ ወንድሜ